እኔ የመጣሁት ከአዲስ አበባ ነው። ይባላለሁ። እኔ ያው ተነግሮ አያልቅም ምስክሩ ግን መጀመሪያ እኔ እንደናንተ ጸበልተኛ ነበርኩኝ። መጀመሪያ እኔ ታምሜ ነበር። እኔ ታምሜ እያለሁ የ14 አመት ልጅ አለኝ። እሱ ታመመ ተብሎ ተደወለልኝ። ወደ አዲስ አበባ ነበር ምን ባህር ዳር ነበር ምን ሆነው ባህር ዳር ሄድኩ። ሲሄድ ያ ልጅ ታሞ እጅግሩ ጭንቅላቱ አፉ እንደዚህ ዙሮ ነበር ያገኘሁት። ያን ልጅ እየመጣሁኝ ያን ልጅ ያስጠመቁ እያለ በሰባተኛው ቀን ዳነና ወደ አባታችን ስናመጣው ያስባረክን እያለ እኛም ገንዘብ የሚባል ነገር የለንም ነበር። እሱን ስናስባርክ ገንዘባችን አስባረከልን ተባረከልን። ከዛ በኋላ ደግሞ እኔ 3 ወር እንደተጠመቅኩ እያለ 3 ወር እየተጠመቅኩ ልጅን አስጠምቄ ላኩና 3 ወር ተጠመቅኩ። 3 ወር ከተጠመቅኩ በኋላ እጅግሬም መንቀሳቀስ አልችልም ነበር። በፈረስ ነበር ራሱ ስመጣ የመጣሁት። ከዛ በኋላ እጅግሬም ሰራ። አዲስ አበባም ሂጄ እግርሽ ይቆረጣል ተብዬ ነበር። እግሬም ሳይቆረጥ ኖርማል ሆኜ ዳንኩኝ። ከዛ ግፊት ያወጣሽ አምላክ፣ ከዛ በሽታ ያወጣሽ አምላክ እያለ ሁሉም ነው የተደሰተ። ሰይጣን ሲደሰቱ አይወድምና ልክ እዚህ ክርስትና አስነስተን በ55 ቀኑ በቃ ያይሰድ ማርያም ነበርና አጥብቼ ምናምን ጨርሼ ትግስትን ታቋታላችሁ እሷ እነሱን ሸኘውኝና ተመልሼ ስሄድ ይሄ ልጅ ወደ ኋላ ባለ በቃ ከጀ ላይ አበቃ። ከዛ ቁጭ ካልንበት ይሄ ልጅ በጣም ታመመና ወደ ሆስፒታል ወሰድነው። ወደ ሆስፒታል ስንሄድ ውጋት ለቀቀበት ከአቅም በላይ ማለት ነው። ከዛ በኋላ ውጋት ከለቀቀበት በኋላ መጀመሪያ ከአድናስ ድሪምኬር ከድሪምኬር ደግሞ ቀበሌ 13 ከቀበሌ 13 ደግሞ ከዚህ ሆስፒታሉ ጋምቢ ከዛ በኋላ ጋምቢ ከወሰድኩት በኋላ ይሄ ልጅ ሞተ። በቃ ዶክተሩ እኔ አልፈረምኩም ነበር ለመፈረምም አላበቃና ዛቅ ይሄ ልጅ ሊሰራ ምናምን ከተዘጋጀ በኋላ አበቃባቸው ሞተ። ከሞተ በኋላ ወደዚህ ስልክ መደወል ጀመርን። ባልተቤቴም እዚህ ስለሆነ ሁሉም ቤተሰቦቼም እዚህ ናቸው። ስንደውል ስልኳ ይነሳ። እምነትና ጸበልም አላስኩም። በቃ ጋምቢ ደግሞ ምንም ነገር አስፓልት ስለሆነ ምንም ነገር ላገኝ አልቻልኩም። የበረርኩ ሄርኩኝና አልፌ ሄርኩኝና የሆነ አቧራ ነገር አነሳው። ዶክተሮችን ግልብጥ አረኩና የወንቅሸትን እምነትና ጸበል አድርግልኝ፣ የአባ ዮሐንስ ግፍና አድማ ለልጄ ድረስልኝ፣ እኔ ቃል ገብቼ ነው የወለድኩት። አለቀስኩኝ። ከዛ በኋላ የልጅ ሞተ አበቃ። ሌላ ሰው ሁላ ተጠራ። ከተጠራ በኋላ የባሌ ያክስቱ ልጅ ነበረ መጣና ሲያየው አብቅቷል። አይ ትንሽ ትንፋሽ አለው ግን ቢሆንም ወደ ሆስፒታል እንውሰደው ወደ 7 አመት ሪፈር ብለው ማለት ወደ 7 አመት ስንወስደው ከዛ እንደገባን ያለ አይ ወደ 7 አመት ሳይሆን ወደ ጎንደር ይሄድ ተባለ። ወደ ጎንደር ይሄድ ተብሎ ከበረንዳው እንደተቀመጥን ስልኩ ተነሳና ሄሎ የኔ አባት ሄሎ አሲሉኝ። ከዛ በኋላ ምን ነው ልጄ በአደባባይ ባውደ ምረት መስክራችሁ ምን ነው አንገታችን ሊያስደፋን፣ አይዟችሁ ልጆቼ አይዟችሁ ምንም ችግር የለ ብለው ግብት ስል እህቴ ናት የታቀፈችው እንዲያርግ ልጅ ደሰስ ሳረገው ነፍስ ዘራበት። እና እንዲህ የሚያደርጉትን አባት የድሆቹን አባት እስኪ ዘመዶች ተመልከቱት። ሁሉን ነገር በቃ ዝም ብላችሁ አስቡት። በቃ እኛ አሁን አባ ዮሐንስ ስንል ለወለደን እናት አባት እንኳን ምን አይነት ክብር እንሰጣለን። እንግዲህ እኒህ አባት የወንቅሸት እኮ ታሪክ በጤናም በሀብትም በልጅም ነው የተለየ ታሪክ እኮ ነው። የወንቅሸት ሁሉ ልዩ ስጦታ በቃ ልዩ ስጦታ